ካፉ ተሰናብተዋል። እጅግ አስገራሚ በሆነ ውጤት በሴንት ሜሪ ስቴዲየም ሳውዛምፕተን 2-1 በሆነ ውጤት ተሸንፈው በሁለት ሳምንት ውስጥ ከሁለት ዋንጫ ተሰናብተዋል። አሰልጣኝ ሚኬል አርቴታ ግን ለተጫዋቾች ጋሻ ሆኖላቸዋል። ኃላፊነቱን የሚወስደው እኔ ነኝ፣ ተጫዋቾችን ለ9 ወራት ሁሉንም ነገር ሰጥተዋል ሲል ሳውዛምፕተን ውጤት ማዘኑን ገልጿል። ከፊታችን አስደሳች ወሳኝ ሳምንታት ይጠብቁናል፣ ባለን አቅም ሁሉ መፋለም አለብን ሲል አርቴታ ተናግሯል። በጨዋታው መሃል በመጠነኛ ጉዳት ከሜዳ የወጣው ማጋሌሽ ሲጠየቅ ሁኔታውን ገና መገምገም አለብን በማለት ስጋቱን አልደበቀም። አርሰናል ዋንጫውን ለማንሳት መፋለም ይችላል። ቀጣይ የፕሪሚየር ሊግና የሻምፒዮንስ ሊግን ሀሳብ አስተያየታችሁን በኮሜንት ስጡኝ።